በል ሁሉም ነገር በምድር ላይ በተገኘበት ምንጭ ላይ ጥገኛ ነው። Everything is dependent on the place that he found from. በተገኘበት ምንጭ ላይ ጥገኛ ነው። ለምሳሌ አሳ የተገኘው ከባህር ስለሆነ ከባህር ከወጣ ቀጣይ ህይወቱ አደጋ ላይ ይገባል። ዛፎች የተገኙት ከአፈር ስለሆነ ከአፈር ዲስኮኔክትድ ከሆኑ ኢሚዲየትሊ እየተወለጉ ይሄዳሉ። ፎር ፊው ዋይል ብቻ ነው ሰርቫይቭ ማድረግ የሚችሉት። እኛም የተገኘነው ከእግዚአብሔር ጋር ስለሆን እኛ በእግዚአብሔር ላይ ዲፔንደንት ነን። God is independent, we are dependent. እግዚአብሔር ሁሉ ያለ ሁሉን የሚችል ሁሉን የሚያውቅ በራሱ ምሉ ነው። እኛ ሁላችንም በራሳችን ምሉ አይደለንም። የእግዚአብሔር ጥገኛ ነኝ። እስቲ አንድ ሰው እጁን ቀኝ እጁን አንስቶ እኔ እግዚአብሔር ጥገኛ ነኝ ይበል። እንደገናም ሰው ፈለገም አልፈለገም እግዚአብሔር ያስፈልገዋል። ሰው ፈለገም አልፈለገም ማን ያስፈልገዋል? እግዚአብሔር ያስፈልገዋል። በምድር ላይ ስንኖር እርዳታ የእግዚአብሔር እርዳታ የእግዚአብሔር እገዛ በጣም ያስፈልጋል። ምክንያቱም የእግዚአብሔር ቃል ሲናገር ያለ እኔ ምንም ልታደርጉ አትችሉ። አና ስትዘምር አንደኛ ሳሙኤል 2 ላይ ሰው በኃይሉ አይበረታ። ብርታታችን ማን ነው? ኃይላችን ማን ነው? ጉልበታችን ማን ነው? ውበታችን ማን ነው? ጉብዝናችን ማን ነው? ከየት የመጣ ነው? እንደዚህ ያለ አንድ ጊዜ